ቤት ስልክ ነው የቤት ስልክ ነው እኔ ፐብሊክ ላይ በ20 ሳንቲም ደውዬ ሃሎ ሲሉ ጥርቅም እያርኩ አባቷ ላይ ወንድ ነው ሃሎ ሲሉ በቃ ገብተዋል ብዬ እንደዚህ ነው አሁን እንደዚህ እንዴነሽ ሃሎ አቤት ሃሎ 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 አይሰማም ሃሎ እያሉ ይወጣሉ የብዙ ወጣቶች ስልክ ሳሎን አይሰራም ሳሎን አይሰራም ኔትወርክ የለም ሃሎ ሃሎ አረ ሃሎ ሃሎ እጮኝነት ትዳር አይደለም እጮኝነት የምን ቃል ነው ከየት የመጣ ቃል ነው እጮኝነት ጋር ጊዜ ነው የምትሰጣጠው እጮኝነት ጋር ሐሳብ ነው የምትቀያየሩት ያላችሁ ነገር ነው ለመተዋወቅ ጊዜ የምትወስዱበት ነው እንጂ እጮኝነት ጋር ቃል ኪዳን የለም እጮኝነት ሊፈርስ ይችላል ሊቆም ይችላል እጩ ሙሽራ ማለት ነው እጩ ተወዳዳሪ ማለት ነው እጩ ተወዳዳሪ ይሄው ደም በደም አርገውን እኮ መርጠናል አይደል አንድ ልጆች የሆነ እንትና ዛይተውኝ የምርጫው ውጤት አይነግሩንም እንዴ ምናምን ይላል ከላይ የሆነ ሜም ነገር ተሰርቶ ከታች እኔ እሱን ተውት ይሄ እጄ ብቻ እንዴት እንደሚለቅ እቢላይቼ በጣም ያሳቀኝ እንደዛ ማለት ነው እጩ ነው ሐሳቡን ይነግረን እንሰማውና ከፈለገን እንመርጣለን ከፈለገን አንመርጥ የምን ቃል ነው እዚህ ጋር ቃል ኪዳን ምናምን እዚህ በተስኪያ አንድ እየሄዳችሁ ቆማጣ ያርገኝ ሜካፕ ጸጉርሽ ስንት ፈጀ I guess it will be like 200 ምናምን 200 ምናምን ሺህ ብር በግድንግድ ሂዩማኒር በጣም በውድ ነገር አታካብጂ ምናምን አትበይ መልካምነትሽ ነው መታወቂያሽ በጣም ውድ አየው ቀሚስ 280 ሺህ ብር የተገዛው እሺ አየው በሱ አይሆን እሱ ውበትሽ አይደለም መልካምን በመስራት በተለይ እግዚአብሔርን እንፈራለን የሚሉ ሴቶች አለባበሳቸው አወጣጥ አገባቸው በጣም ውድ ነገር እኔ ውድ ነው ፈልገው አይሆን የእግዚአብሔር ቃል እንቁ ወርቅ ምናምን አጊጠች እኮ የለበሰችውን አየኸው እንዴ ያጌጠችበትን አየኸው እንዴ የተለቃለቀችውን አየኸው እንዴ በቀደም እኮ ነው ውድ እኮ ነው አይሆን እግዚአብሔርን የምትፈራ ሴት እሱ ውበቱ አይደለም እግዚአብሔርን የምትፈራ ሴት የምትታወቀው በመልካም ስራዋ በመልካምነቷ በአግባብ ይልበሱ እኮ ብሏል ይልበሱ አይልበሱ አላለ በስርዓት ይልበሱ በአግባብ ይልበሱ እግዚአብሔርን እንፈራለን የሚሉ ሴቶች ራሳቸውን ይጠብቁ አውሪ በል አይደል ሷፉን ሲከፍት ጭንቅላቱ ይታያል ልቡ ይታያል ሐሳቡ ይታያል እስቲ አውራ በል አንዳንድ ሰው አያውራ አንዳንድ ሰው አያውራ ወይ አያውራ እኔ አንድ ወንድም ከውጭ መጥቶ ተብዬ ስብስብ ብለን ቴብል እንደዚህ ሁላችንም ስናወራው ሰጥ ብሎ እንዴት ዲሰንት እንደሆነ መጽሐፍ እኮ ታውቃላችሁ ሰነፍ በጉባኤ ዝም ብሎ ሲወጣ ጠይቦ ነው ይወጣል ምን አለበት እስከ መጨረሻ ዝም ይብል ዝም ብሎ ልንበተን ስንል ተናገረ ሲናገር አሜዚንግ ነው ማመን ያቃተኝ በዛ ላይ ጎለዳደፋል አፉ በዛ ላይ ልጥፍጥፍ ነው የሚያደርገው አቤት ፖፖ አፍ ነው ሶስተኛው ወገን ሲገባ ሌላ ፓስተር ቸሬመን ፖዚሽን ትስታለ ሮል ይጠፋባል ቦታ ያለ ቦታዋ ሴትየዋ ፊት ጣለች አራተኛው ወገን መጥቶ ሹክ ሲላት ያለ ቦታዋ አይደለም የሥራ ዝርዝር ሲሰጥ ይሄ ይበላል ይሄ አይበላም የሚለው የሥራ ዝርዝር የተሰጠው ለአዳም ነው አዳም ይሄ ይበላል ይሄ አይበላም የሚል ዝርዝር የተሰጠው ለአዳም ነው ሄዊ አልነበረች የሷ ፖዚሽን አይደለም ይሄ አራተኛው ወገን ሲገባ ቦታ ተለዋወጡ ምን ስለሆነ ነው እሱ አንቺ መወሰናትችም ትዳርሽ አይደል እሱ ብቻ ሲሚስ ይደረግ ይሁን ነገር ማድረግ ትቻለሽ ቤትሽ ትዳርሽ ነው አይደል ባልሽ ነው አይደል ታዲያ መብት የለሽም አንቺ ይልሽ ከዛ ብነት ያለሽ እንዴ ምን ስለሆነ ለወንድ ፊት አትስጪ ከዛ ምርቅነት ያለሽ ሳትቀሚ ትመረቅኛለሽ እውነት እኮ ነው ያለሽ አዎ አስቢ ውስጥ አሁን የታለሱ የት እንዳላው በምን ታውቂያለሽ ሄዊ ዞረባት አዳም የለም እዛ አካባቢ ይሄ ጂኒ መጥቶ ሲያወራት እውነትም መወሰን የምትችል መሰላት አዎ እስቲ አስቢው እውነት እኮ ነው መሰላት ፖዚሽኑ ሌላ ፊት አለች ያለ ቦታው
በቃ አመቻቸ ስትገባለት አገኛ ጡት አይሸጥ እግዚአብሔር የለጠፈበት ምክንያት ይሄ የብሬን እኮ ነው የምላችሁ። እሺ ቆይ ይሄንን እኔ ካላስተማርኩኝ ማን ነው የሚያስተምረው? እናንተ ደማችሁ ሚንተከተክ ሰዎች ቤታችሁ ቁጭ ያላችሁ እዚህም እዛም ያላችሁ በሽተኞች ምንድነው የምትሉት? ቤተ ክርስቲያን እኮ እንትን ቤተ ክርስቲያንማ ትውልድ የምናነቃበት ቦታ ነው። ብርሃን የሚሰጥበት ቦታ ነው። አለ ማት በሽተኛ አለ፣ በየቤቱ ማት በሽተኛ አለ። ይሄ ሲነገር ምንድነው ቸርች አይደል እንዴ? እና ቸርች ምን ማለት ነው? ቸርች አይናችንን ጨፍነን የምንበላበት ነው? ቸርች አይናችንን ጨፍነን አጋንንት አጥምቆን ለሰይጣን ወጥመድ የምንሆንበት ነው? አይደለም። ዝም ስንል መከራችንን ስንናገር መከራችንን አቦ እግዚአብሔር ይገስጻችሁ እናንተን አላልኩም እነዛ ይገስጻችሁ። እንደዚህ ምንድነው ስቲክ በኩል መቀባቷ ምን ያደርግልሃል? ከንፈር አይደል ትዳር ቁም ነገር። በተለይ እህቶች ገና 15 ትንሽ ነካ ነካ አስታርቋቸው ትልቅ ሚስት መስለው ቁጭ ይላሉ እና የደረሰች ነው የምትመስልህ አንተ። በኋላ ነገር ያለው አንዳንዱ ያደገ ነው የሚመስል አድጓል ብለ ጨርሶ አንድ ወንድም እንደሱ አድጓል ብለ አግብታው ማለት ነው የደረስክ ትለው ምንድነው የደረስክ 30 ጊዜ እኔ እናተ ቤት ነው የሚሄደው ዛሬ እዛ ቤት አልመጣም አላሉ። ይሄ አባባ ማሙሽ ይባላል። ወደ ቤት የሚሄድ እንዴ ሁሌ አንቺ ጋር ነው እንዴ ማድረው የሚል አቡቹ ይባላል። አየ ሁሉ ጊዜ ነው አንቺ ጋር ነው ገባው። ማንን ላግባ? ይሄ ጥያቄ አይደለም ነው። ማንን ላግባ? እንትናም ዝም ብሎ ይደዋውላል። እንትናም ዝም ብሎ ቴክስት ነው ያደርጋል። እንትናም ዝም ብሎ ያፏጫል። ሳልሳገድ ይያረግ ማናት ሚስቴ ማን ነው ባሌ የሚል ትልቅ ጥያቄ አለ። ለዚህ ጥያቄ እኔ እመሰጣችሁ የተሰራ ነገር አለኝ። ከዚህ በላይም እናንተ መሄድ ትችላላችሁ። እኔ ግን ዛሬ የምሰጣችሁ ነገር ማንን ላግባ ለሚለው ጥያቄ የምታገቡትን የምትመዝኑበትን ቱንቢ ይሰጣችኋል። ወንዶች ደግሞ ፕሊስ እንደው እግዚአብሔርን ፍሩ። በዚህ ነገር ላይ ጥንቃቄ ብታረጉና እህቶቻችሁን የራሳችሁ እህቶች ናቸው፣ እናቶቻችሁ ናቸው፣ ልጆቻችሁ ናቸው እና ፕሊስ ስለ እግዚአብሔር እኔ ልመና ነው። ለባካችሁ እግዚአብሔርን ፍሩ። ማይሆንን ነገር ለምን ውስጣችሁ ማይለውን ለምን ትላላችሁ? የእውነት ያልሆነን ነገር ለምን ትላላችሁ? ስለዚህ ባካችሁ ይሄ ልመናም ጭምር ነው። ይሄን ብታቆሙ ጥሩ ነው። የእናንተ እንዳልሆኑ ያወቃችሁ ይሄን እንደሚወዱ ሴቶች አውቃችሁ ለምን በሰው ህይወት መጫወት እንደፈለጋችሁ አይገባኝም። እግዚአብሔር ስለሚያይ ግን ብትጠነቀቁና ብትመለሱ በጣም ደስ ይለኛል። ፕሊስ ምንም አያረግላችሁ። ራሳችሁ ላይ ነው። ነገ ልጆቻችሁን ልክ እናንተ በሴቶች እንደተጫወታችሁት በእናንተ ልጆች ይጫወቱ ደስ ይላችኋል ወይ? ነገ ተማሪ ልጆቻችሁን ወንዶች እንደዚህ በእንግላቷቸው ደስ ይላችኋል ወይ? በዚህ ነገር ላይ መጽሐፍ ቅዱስ አትሳቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል ቢለው በምንድነው ቁልቁለት አለ? በርግዝና ቁልቁለት አለ። ሆዲስ ያብጥ አንተ ነህ እንደዚህ ያበለ ድሮ እንደዚህ ይባል ነበር። አላያችሁ ሐኪም ቤት እናንተ እንኳን ልጆች መሰላችሁ ጊዜ ያላችሁ ድሮ ሚስት ስታረግዝና ሐኪም ቤት ስትወስድ አስወጡልኝ ይሄ ሰው እንዳላየው ምናምን ትል ነበር። ድሮ ይባል ነበር እንዳላየው እሱ ነው ምናምን ትል። የድሮ ሚስቶች ምንድነው አሁን እንኳን ችግር የለም ሃኒና አቲድ ሃኒና ምናምን ይላሉ። የድሮ ቁም ነገር እኮ ነው የምልህ። አይሉን እንዳለ ያሉ ይጫዋሉ፣ ይሳደባሉ። እንዴ ፈረንጅ አላየህም እንዴ? አብሮ እየተሳሳመ እዛው ግሩስ አይባሩም። አንተ እየሳመ ፖሽ ይላል አብሮ። እሷም አብራ ሃኒ ቤቢ ምናምን ትለች ጆን ይዘይ የኛ የለም ስታገቢ ስትጸንሺ ሆድሽ ሲያብጥ ሲብተሙ ምናምን ሌላ የሆነ ነገር ሲፈጠር አርግዘሽ ስትወፍሪ አንተ ነህ ለዚህ ሁሉ ያበቃኝ። እንዴ ፈንጂ እኮ የጣለብሽ ያስመሰልሽ፣ ተቆራርጠሽ የተረፍሽ ያስመሰልሽ። ተይ እንጂ ይሄ እኮ መንፈሳዊ ድርቀት እኮ ነው። በቃ ተቆሳቁለሽ እኮ ነው። መንፈሳዊ ህይወትሽ እኮ የተመታ ስለሆነ ነው። አንተ እና አንቺ 19 ላይ ተበይደሽ ልትቀሪ ነው እንደፈለግሽ? 19 ተበይዶ የሚቀሩበት አለ እንዴ? እና 27 እኮ አሉ።
እነ 37 እና 48 አሉ። እንደገና እነ 63 እኮ ይመጡልሻል ቅንድብሽ የሚሸብብ ቁም ነገር እኮ ነው ማውራልሽ። እንደዚሁ እንዳልሽ ሼፒ እንደሆንሽ ምናምን ነገር 22 ቁጥር ጎገብሽ እንደዚህ አይደለ እንደዚህ አይደለ። እና እንዳትወርጂ ቁልቁለት አለ። ብዙ ጊዜ እንደምናገረው ሴቶች ሚዜ ፕሮግራም ላይ ይነጋገራሉ። እንዴት ነው በእናትሽ ያማል እና ይተባባሉ ይነጋገራሉ። እሱ ነው የሚነጋገሩት። እሱን አውርተው ነው የሚገቡት። አውርተው ነው የሚገቡት። ወንዱ በዛ በኩል እንግዲህ አጅሬ በርታ 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 በል ይባል። ለእርሻ ሜር ነው ይመስለው። በርታ በርታ በል እንግዲህ አይዞ ወደ ጦር ሜዳ የሚላክ ወታደር ይመስል ጓደኞቹ ኃይሎ ጋር እያሉ ጎትተው ይከቱታል። ለቶክስ ነው የሚሄደው። ጦርነት እንዴ ጦርነት አይደለም አንተ ጦርነት አይደለም እንዴ። በጣም የሚያስገርም እግዚአብሔር የሰጣችሁን ይሄ ጀመራችሁትን በጓደኝነት የጀመራችሁትን የፍቅር ጓደኝነት ይመጣና በአራት ነጥብ የምትዘጉበት። አራቱ ነጥብ ነው። ሁለት ነጥብ ታዋጣላችሁ። እኛ ሀገር ብዙውን አራቱን ነጥብ ወንድየው ነው የሚያደርገው። ይመጣ ለዛሬ እንግዲህ አህያ እንሆናለን። እግዚአብሔር ይመስገን። ኖ የሰው ልክ አታውቅም የምትሉ ሰዎች እንግዲህ የሰው ልክ ነግሬያቸዋለሁ። ሰው ማለት ኤፌሶን ምዕራፍ 2 ከቁጥር 1 እስከ 4 እኔ ማንነቴን አታውቅም የሚል ሰው ካለ በጣም ችግር አለበት። አልገባውም። ክርስትና ጨርሶ አልገባውም። ክርስትና የፈለገው ኢየሱስ የፈለገው ምናምንቴ ሰው እኔ ምናምንቴ አይደለው የሚል ሰው ካለ ውልቅ ይበል። ምናምንቴዎችን ነው ጠርቶ የከበረባቸው። ለዚህ ነው ኤፌሶን ምዕራፍ 2 ቁጥር 1 ሲነግረን በኃጢአታችሁና በደላችሁ ሙታን ነበራችሁ ይላል። የሞትክ ነበርክ። ሬሳ ጉራ ሲቸረችል ማለት ነው። የሰው ማንነት አታውቅም ሲል ሬሳ ማለት ሬሳ ነበርክ ነው የሚለው መጽሐፍ። እንደኔ እኮ መርሴዲስ እየነዳ ሬሳ ነው። መርሴዲስ በሚባል የሬሳ ሳጥን ውስጥ ያለ ሬሳ። እኔ እኮ ዶክተር ነበርኩ ዶክተር ሬሳ። ኢየሱስ የሌለበት የሞተ ነው። ኢየሱስ የሌለበት የምታምር ሸበላ ቆንጅዬ ጸጉሯን ቀይ ሊፕስቲክ ተቀባች ረጅም አንገተ መለሎ ቀይ አፈር ነው ይባላል። እንደሱ ነው። ኢየሱስ ከሌለበት ሞታል። ህይወት የለህማ። እኔ አለ ህይወት ነኛል፣ እውነት ነኝ፣ መንገድ ነኛል። ያለ እኔ ወደ አብ የሚገባ የለም። ኢየሱስ ከሌለበት ሞታል። ቆንጅዬ ነሽ ሞተሻል። ኢየሱስ ከሌለበት ትልቅ ሰውዬ ነው ሞታል። ሀብታም ነህ ሞታል። ኩሊ ነህ፣ የብር ኩሊ ነህ። እኔ አይደለም ያልኩ መጽሐፉንም በኃጢአታችሁና በበደላችሁ ሙታን ነበራችሁ። አለቅ ኃጢአት ይኸውልህ ቺቺን ሄደ የሰራው ኃጢአት አይደለም የገደለ በዘርህ ውስጥ ያለው በአባትህ አዳም ውስጥ ያለው ኃጢአት ገለዋል። ኦልሬዲ አንተ ሞተን የመጣው ብዙ ሰው አያውቅም። እስር ቤት የተወለደ ልጅ መታሰሩን አያውቅም። እስር ቤት ግቢው ነው። ሙታን መንደር የተወለደ ሰው መሞቱን አያውቅም። ሙታን ቀበሌ ነው ያለው። በምን ታውቃለህ እንዴ? ቃሊቲ የተወለደ ልጅ እኮ ግቢያቸው ነው የሚመስለው። ቃሊቲ ግቢና ውጣ ፒያሳ ስትለው የፒያሳ መንፈስ ነው የሚል አቅም ሜክሲኮ ነው አቅም የሜክሲኮ መንፈስ ነው የሚለው እና ውጣ። ኢየሱስ የሌለው ሞቷል። ስንቶቻችንን ነው ኢየሱስ ያስፈታን? ያለንበት መንደር መጥቶ እንደ አህያይቱ ለምንድን ነው ያስፈታን ካላችሁ ስለምናስፈልገው። አሜን ነው ወይ? ለጌታ ታስፈልጋለች በሉ። ማንንም አንዳች ቢላችሁ እስቲ ለጌታ አስፈልገዋለሁ በሉ። እስቲ ያስፈታኝ በሉ። እስቲ ስለማስፈልግ ነው። ሃሌሉያ ያስፈልጋል። ለምንድን ነው የተፈለጉ ስትሉ የተፈታችሁ አህያ መጣች። ይዘዋት የመጡ ሰዎች ልብሳቸውን አወለቁና በዛው ምን ልብስ ላውልቅ፣ ክብር ለኢየሱስ ይሁን፣ ሞቆኛል። ከዛ ያወለቁትን ልብስ አህያዋ ላይ አደረጉባት።